ሰላም ጤና ይስጥልኝ እንደምን አላችሁ ደህና ናችሁ ወይ አብራችሁኝ ስለሆናችሁ ሰብስክራይብ አድርጋችሁኝ ደግሞ ቤተሰቤም ስለሆናችሁ እጅግ አድርጌ አመሰግናለሁ። ይዤላችሁ የመጣሁት ርዕስ ስለ ማኒፌስቴሽን ዲስከስ እንድንወያይ እንድናወራ ነው ማለት ነው። ስለዚህ ማኒፌስቴሽን ምንድነው ከሚለው እንጀምራለን ማለት ነው። በጣም የሚገርመው እየኖርን ያለነው ህይወት የማኒፌስቴሽናችን ውጤት መሆኑ ነው፣ ግን አናውቀውም። ማኒፌስቴሽን ምንድነው የሚለው መረዳት ስለሌለን እየኖርን ያለነው ህይወት የማኒፌስቴሽን ውጤት መሆኑን አናውቅም። ስለዚህ ማኒፌስቴሽን ምንድነው ከሚለው እንጀምራለን ማለት ነው። ማኒፌስቴሽን ማለት ልንኖር የምንፈልገውን ልናሳካ የምናስበውን ነገር በልባችን በአይምሮአችን በውስጣችን በአጠቃላይ ያመንበትና የተቀበልንበት እንዲሁም ደጋግመን የምናስበው ሐሳብ የሚገለጥበት መገለጥ ማለት ነው። አስተውላችሁ ከሆነ ድሮ በልጅነታችሁ የምትመኙት አይነት ህይወት ነው አሁን ላይ እየኖራችሁ ያላችሁት፣ ወይም ደግሞ የምትፈሩት አይነት ህይወት ከነበረ ደጋግማችሁ እንዲህ አይነት ህይወት እንዳያጋጥመኝ እንደዚህ አይነት ሰው እንዳያጋጥመኝ እንደዚህ እንዳልሆን ብቻ ያላችሁ በጣም በተጋነነ ሁኔታ የምትፈሩት አይነት ህይወት የምትፈሩት አይነት አወዳደቅ ከነበረ ያንን አወዳደቅ ወድቃችሁ ታገኛላችሁ። ራሳችሁን ያንን አኗኗር እየኖራችሁ ታገኙታላችሁ። እንደዛ በህይወታችሁ ሊገጥሟችሁ የማትፈልጓቸው አይነት ሰዎች ብላችሁ ደጋግማችሁ ወይ እንደ አይነት ሰው ብቻ እንዳያጋጥመኝ እንደ አይነት ሰው ብቻ እያልን የምናስባቸው ሰዎች ደግሞ በህይወት መስመራችን ውስጥ ድቅን ይላሉ ማለት ነው። የዛ ምክንያት ምንድነው? በሪል ላይፍ ወይም ደግሞ በአካል ተገልጦ ወደ ህይወታችን የሚመጡ ነገሮች ያስተሳሰባችን አይምሮአችን ደጋግሞ የሚያስበው ውጤቶች ስለሆኑ ነው ማለት ነው። ስለዚህ ማኒፌስቴሽን ማለት የምንፈልገውን ነገር የሚገለጥበት መንገድ ወይም ደግሞ መገለጥ ማለት ነው። አንድ ሰው መቼስ ውድቀትን አይፈልግም። አንድ ሰው መክሰርን አይፈልግም። አንድ ሰው ዝቅ ያለ ህይወትን ለመኖር አያስብም አያልምም። ግን ደግሞ እንዴት አድርጎ ወደ ከፍታው መድረስ እንዳለበት እንዴት አድርጎ የሚፈልጋቸውን ነገሮች ማግኘት እንደሚችል አያውቅም ብዙ ሰው። እዛ ነው የሚፈልገው ነገር ሌላ ነው፣ የሚያስበው ነገር ሌላ ነው። ምን ማለቴ ነው? በጣም ባለሀብት መሆን ይፈልጋል አንድ ሰው፣ ግን ደግሞ አይምሮ ውስጥ የድህነት አስተሳሰብ፣ ደሃ የመሆን አስተሳሰብ፣ ሀብትን የመፍራት ገንዘብ ቢኖረው ምን ሊያደርገው እንደሚችል ግራ የመግባት አይነት በጣም በውስጡ የሚያስበውና ውጪ ላይ የሚፈልገው ነገር እርስ በርስ ያለ መገጣጠም አስተሳሰብ አለ ማለት ነው። ይሄ ምን እንዲሆን ነው የሚያደርገው? የሚፈልገው ነገር መገለጥ እንዳይችል ወይም ወደ ህይወቱ መምጣት እንዳይችል ያግደዋል፣ እንቅፋት ይሆንበታል ማለት ነው። እንዴት ነው ማኒፌስት ማድረግ የምንችለው? የምንፈልገው ነገር በአካል እንዲገለጥ አካል ያለው ነገር እንዲሆን ለፊታችን የምንኖረው ፊት ለፊታችን የምናየው ሪያሊቲያችን እንዲሆን የምንፈልገው ነገር እንዴት አድርገን ማኒፌስት ማድረግ እንችላለን ወደሚለው በቀጥታ እንገባለን ማለት ነው። ቁም ነገሩ እዚህ ጋር አንድ ሰው የሚያስበው ነገርና የሚፈልገው ነገር አንድ አይነት መሆን ካልቻለ፣ ምሳሌ አንድ ሰው በትምህርቱ ከፍ ያለ ደረጃ ላይ መድረስ የሚፈልግ ሰው ሆኖ ነገር ግን ይሳካልኝስ ብወድቅስ እንደዚህ ቢሆንስ እንደዛ ቢሆንስ እያለ ምክንያቶችን ደግሞ በተመሳሳይ ሰዓት የሚፈጥር ከሆነ የሚያስበው ደረጃ ላይ ለመድረስ መሰናክል የማይሆን ነገር የማይቻል ነገር ይሆንበታል። እንዲኮ አስብ ነበር እንዲኮ ፈልግ ነበር ግን ደግሞ አልሆነም የሚል መጨረሻ ይኖረዋል ማለት ነው። ስለዚህ ምንድነው ማድረግ ያለበት? የሚፈልገው ነገር አለ፣ ዲዛየር የሚያደርገው ነገር አለ፣ ይሆንልኛል እንዲሆን እፈልጋለሁ ብሎ ያለመው ህልም አለ። አይምሮ ውስጥ ማደሴም ታይም ምንድነው መፈጠርና ማሰብ ያለበት ማለት ነው? ያን ነገር አሳካዋለሁ ብቻ አይደለም ፕሬዘንት ላይ እንደሆነ በቃ ተሳክቷል የሚል እምነት ነው ሊኖረው የሚገባው ማለት ነው። ውስጡ ምንድነው የሚያስበው ማለት ነው? ኦሬዲ ሆኖልኛል፣ ይሄ ነገር ተሳክቶልኛል አቋም ያለው አይነት አስተሳሰብ በውስጡ ይይዛል። ስለዚህ ውጪ ላይ ደግሞ የሚመጡ መሰናክሎች፣ ፈተናዎች ኖሩ ይሄን አስተሳሰቡን ሊያዛቡት ወይም ደግሞ አይ ይሄ ነገር ላይ ሆኖ እንዴ የሚል ጥርጣሬ ውስጥ እንዲገባ ሳይሆን መሆን ያለበት በዛው በአቋሙ ጸንቶ ፕሮሰሱን አምኖ ከፍታና ዝቅታ በመንገዱ ላይ ሊኖር እንደሚችል አምኖ ያሰበው ደረጃ ላይ ግን እንደሚደርስ ደግሞ የሚችለውን ስሜት ፊል እያደረገ ያንን ሁኔታ መጠበቅ፣ ለዛም ደግሞ ማድረግ ያለበትን ያቅሙን መስራት ያስፈልጋል ማለት ነው። ማኒፌስት ያደረገው ነገር የሚያልመው ህይወት ያሰበው ሰክሰስ ላይ ለመድረስ ማለት ነው። መጀመሪያው ቪዥዋላይዜሽን ይባላል። ቪዥዋላይዜሽን ማለት የምንፈልገውን ነገር በምዕናባችን መሳል፣
በአይምሮአችን ውስጥ መሳል በአይናችን እያየነው እንደሆነ ቪዥዋላይዝ ማድረግ ይሄም እንደማለም አይነት ስሜት አለ አይደለ የምትፈልጉት ነገር እንደሆነ አምናችሁ ሲሆን ፊል ልታደርጉት የምትችሉትን ፊሊንግ ፊል እያደረጋችሁ እንዲሰማችሁ እያደረጋችሁ ያንን ነገር ቪዥዋላይዝ ማድረግ ለምሳሌ በጣም የሚያምር የተንጣለለ ቤት እንዲኖረው የሚፈልግ አንድ ሰው ያንን ቤት በሩን ሲከፍት አበቦቹን ሲያጠጣ ንፋስ ሲወስድ አየር ሲወስድ ስዊሚንግ ፑል ውስጥ ገብቶ ሲዋኝ እንደዚህ ቪዥዋላይዝ ያደረገ መቆየት ወይ ማሰብ ያንን ቪዥዋላይዝ ማድረግ ያስፈልጋል። የመጀመሪያው ቪዥዋላይዝ ማድረግ የሆነ ትምህርት ምሩቅ መሆን የሚፈልግም ሰው ያንን ሰርቲፊኬት ሲያገኝ ለአይምሮ መሳል ያንን ብቁነት ሲቀበል ያንን በዛ ሙያ ያለውን ፊሊንግ ፊል ማድረግ ቪዥዋላይዝ ማድረግ የሚፈልገው ቦታ ላይ ቁጭ ብሎ መሳል በአይምሮ የመጀመሪያው ስቴፕ ነው ማለት ነው። አንድ ቀን አርጋችሁ ደግሞ በሌላኛው ቀን አይ የማይሆን ነገር ነው ያችሁ የምትተው ኢነርጂያችሁ ዝብርቅርቅ ያለ ከሆነ የሚሄደው የመሆን የመሳካት ቻንሱን እየገደላችሁት ነው የምትሄዱት። ቋም ያለው የጸና ቪዥዋላይዜሽን ነው ሊኖራችሁ የሚገባው። ማንም ሰው መጥቶ ራሱ ማይሆን ነገር አታስብ አትቃዥ ዝም ብለክ ቢላችሁ ያንን ልትቀበሉ አይገባም። ያሰባችሁት ነገር አለ ያለማችሁት ነገር አለ ይሳካል ነው ይሳካል። እግዚአብሔር የሆነ ነገር እንድትፈልጉ ካደረገ እንቁልልጭ እያለ የሚተዋችሁ አምላክ አይደለም። የምታስቡት ነገር እናንተን የሚጎዳ ነገር አይሁን እንጂ መሳካት ወደ ኋላ አይልም። የምታስቡትን ነገር ቪዥዋላይዝ ያደረጋችሁ ልክ እንደተሳካላችሁ ልክ እንደሆነላችሁ አድርጋችሁ ያንን ነገር ቪዥዋላይዝ ማድረግ የመጀመሪያው ስቴፕ ነው ማለት ነው። ሌላኛው ደግሞ ምንድነው አፊርሜሽን። አፊርሜሽንም ከቪዥዋላይዜሽን ጋር ይመሳሰላል። ቪዥዋላይዜሽን በምዕናባችሁ እየሳላችሁት ደስ የሚለውን ፊል ማድረግ መቻል ነው። አፊርሜሽን ሲሆን ደግሞ ነገሩ ሆነላችሁ አድርጋችሁ ተሳክቶልኛል እያሉ ለራስ እየደጋገሙ ነገር ማለት ነው። የምትፈልጉት ነገር አለ አይደለ ያንን ነገር ልክ እንደሆነላችሁ አድርጋችሁ አፊርም ማድረግ ማረጋገጥ ለራሳችሁ ሆኗል ተሳክቷል አድርጌዋለሁ እችላለሁ ጎበዝ ነኝ ፖዚቲቭ የሆኑ ነገሮችን ለራሳችሁ መንገር ማለት ነው። አፊርሜሽን ቪዥዋላይዝ ታደርጋላችሁ ዘን አፊርም ታደርጋላችሁ ያንን ነገር አድርጌዋለሁ አግኝቼዋለሁ ተሰጥቶኛል የሚል አፊርሜሽን በእለት እለት ህይወታችሁ ውስጥ ለራሳችሁ መንገር ሌላኛው ስቴፕ ነው ማለት ነው። ያሰባችሁትን ቪዥዋላይዝ ያደረጋችሁን አፊርም እያደረጋችሁ ያላችሁትን የዛን የምትፈልጉትን ነገር ስክሪፕት መጻፍ ፈልጉትን ዲቴል የሆነ ነገር እንደዚህ አግኝቻለሁ እንደዚህ ተደርጎልኛል እንደዚህ እሆናለሁ የሚሉ አይነት ሆናል ሳይሆን ሆኗል የሚል ስቴትመንት ያላቸው አይነት ጽሁፎችን ዶክመንት አድርጋችሁ ማስቀመጥ። ከዛ ቪዥን ቦርድ ትሰራላችሁ። ቪዥን ቦርድ ማለት ሁሌ ስትተኙ ስትነሱ ልታዩ የምትችሉት ስትገቡ ስትወጡ ልታዩ የምትችሉት አይነት ቦርድ ላይ በፒክቸር የታገዘ በሲምቦል የታገዘ በጽሁፍ የታገዘ የምትፈልጉትን ነገር የምታስቀምጡበት ቦርድ ማለት ነው። ቪዥን ቦርድ ትሰራላችሁ። ሶ ምንድነው የሚሆነው በተነሳችሁ በተኛችሁ በተቀመጣችሁ ቁጥር ታዩታላችሁ። ያንን ነገር ስለምታዩት ሳታስቡት አንኮንሺየስሊ እናንተም ያንን ነገር እያያችሁት ሆኖልኛል ብላችሁ እያሰባችሁ ከዛ ደግሞ አፊርም እያደረጋችሁ ከዛ ደግሞ ስክሪፕት አድርጋችሁ የጨረሳችሁትን ነገር ቪዥን ቦርዳችሁ ላይ ስታዩት ነገሩን ለመስራት ተነሳሽነት ብርታት ማግኘት ትጀምራላችሁ። ይሄ ነው ሚስጥሩ። አንዳንድ ሰው ዝም ብለን ስላሰብክ አይሆንም ይላል። አዎ ዝም ብለን ስላሰብን አይሆንም፣ ግን ደግሞ ማኒፌስት ያደረግነው ነገር እንዲሆን እነዚህን ስቴፖች ከሄድን በኋላ የሚረዱን ለምንድን ነው? በጥልቁ ወደ አይምሮአችን ክፍል ስለሚገቡ አክቲቪቲያችን እያደረግን ያለነው ኢነርጂያችን በሙሉ ለዛ ለፈለግነው ነገር ስለሚውሉ ነው ያሰብነው ነገር ወደ መሳካት የሚሄደው ማለት ነው። የሚጻረር ወይም ደግሞ የሚቃረን ኃይል እናስበው ነገር ተቃራኒ ለሆኑ ነገሮች ኢነርጂ ስለማይኖር ነገሮች የሚሰሩት እኛ ባሰብነው መልክ ይሆናል ማለት ነው። ያ ነው ነጥቡ። ደግሞ ሜዲቴት ማድረግ ምን ማለት ነው? ሜዲቴት ማድረግ ማለት አይምሮአችን ጸጥ እንዲል አድርገን ማሰብ የምንፈልገውን ነገር ብቻ ማሰብ እንድንችል ማድረግ ማለት ነው። የማይፈለግና ላልተፈለገ ነገር ከሆነ እየዋለ ያለው ሜዲቴሽን ጎጂ ሊሆን ይችላል ወይም ደግሞ ሰይጣናዊ ሊሆን ይችላል። ግን እዚህ ጋር ሜዲቴት እያደረግን ያለ ነው ጥሩ ነገር እስከሆነ ድረስ ጸሎትም ሜዲቴሽን መሆን ይችላል። ግን ጸሎታችን ሲሆን እንዴት ነው? ግራ የገባው አይነት ሳይሆን ወደምንፈልገው ነገር ትኩረት ያደረገ አይነት ጸሎት መመሰጥ መሆን አለበት ማለት ነው። ይሄ ነው ሜዲቴሽን።
ከዛ ደግሞ ነገሩ እንደሆነለት አይነት ሰው ነው አክታችን፣ እንቅስቃሴያችን፣ ንግግራችን፣ ሁለመናችን መሆን ያለበት። አክት ማድረግ ያለበት ያ ነገር እንደሆነለት ሰው ነው። በአቅሙ ሁኔታው በሚፈቅድለት መልክና ልክ ያንን አይነት ሰው ሆኖ ነው አክት ማድረግ ያለበት፣ እንቅስቃሴዎች ማድረግ ያለበት ማለት ነው። ስለዚህ ወዳጆቼ ስለ ማኒፌስቴሽን ይሄንን ተነጋግረናል። እኔ ፐርሰናሊ ዛሬ ላይ እየኖርኩ ያለሁት ህይወት ይሄንን አይነት ላይፍ ስታይል እንዲኖረኝ እፈልጋለሁ ብዬ ያሰብኩትን ላይፍ ስታይል እየኖርኩት ነው። ነገም ማኒፌስት እያደረኳቸው ያለኋቸው ህይወቶች አሉ። እነሱ እንደሆኑልኝም አምናለሁ። አገኛችሁኝ? እንደሚሆኑልኝ አይደለም እንደሆኑልኝ አምናለሁ። ነገሮቹን ታስቧቸው፣ ስታልሟቸው፣ ስትፈልጓቸው ሆኖልኛል በሚል የጸና አቋም መሆን አለበት ማለት ነው። ስለዚህ ከመሆን ወደኋላ የሚያደርገው ምንም አይነት መሰናክል፣ ምንም አይነት ነገር አይመጣም አይኖርም ማለት ነው። እስካሁኗ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁኝ። ሰብስክራይብ ያደረጋችሁ ቤተሰቤ ሁኑ። ላይክ፣ ኮሜንት፣ ሼር ስለምታደርጉ እጅግ አድርጌ አመሰግናለሁኝ። ሰላም ቆይኝ። በሰላም ያገናኘን።